የክሰሰሩ እርጎ ተጠቃሚ ያልኳችሁ ቪዲዮ ላይ ብዙዎቻችሁ አሰራሩን ጠይቃችሁኛል። ይሄውና አሰራሩ። ሰላም አለይኩም እንዴት ናችሁ? የኔ ፓትራ የመጨረሻ ትልቁና 2 ኪሎና ትንሽ ከዛ በላይ የሚይዘው ነው። 7 የፈረንጅ እንቁላል ተጠቅሜያለሁ። ከዚህ በፊት 4 እና 5 ነበር የምጠቀመው። 1 ኩባያ ከግማሽ ደግሞ ስኳር፣ ትንሽዬ ጨው አድርጌ ሚክሰሪ ተበላሽቶ ሊሰራ ሄዷል። በጂ በደንብ አረፋ እስኪያወጣ ድረስ መታሁት። ቫኒላና ግማሽ ሎሚ ያደረኩበት እንቁላል የሚወሽታ በደንብ እንዲጠፋ በደንብ ካዋህዳችሁት በኋላ 1 ኩባያ ዘይት ነው። የኔ አይነት ኩባያ ከሌላችሁ ይሄኛው ወደ 240 ml ነው 1 ኩባያ ማለት ነው። በዛ ለኩ አንድ ወተት ተጠቀሙ። ደግሞ ከሆነ 1 እርጎ ተጠቀሙ። እኔ ከዚህ ለዚህ ፓትራ 1 ወተት ነው የምጠቀመው። 1 ሙሉ እርጎ ትንሽ ከሩብ የምታህል ደግሞ ወተት ጨመርኩበት። እርጎ የሆነ ይሄ የተያዘ ነገር ስለ በደንብ ምትት ኬካችሁ ላይ ያለበለዚያ ይወጣባችኋል። ሙሉ ለሙሉ ሟምቶ እስኪጠፋ ድረስ ምትት አድርጉት። 4 ኩባያ ከግማሽ የሚያህል ፍርኖ ዱቄት አለኝ። መንፋት አለባችሁ። መንፊያችሁ ላይ አድርጋችሁ 2 ማንኪያ ደግሞ ቤኪንግ ፓውደር ሞላ አድርጋችሁ ኬክ ስትሰሩ መንፋት አለባችሁ። ንፍት አድርጋችሁ ትጨምሩታላችሁ። ከዚህም የሚያስጨምራችሁ ከሆነ ዱቄታችሁ ያያችሁ ትጨምራላችሁ። የኔ አይነት ኩባያም ከሌላችሁ ደግሞ የውሃ ብርጭቆ ቀጭኗን አንቺ ረዘም ያለችዋ ከሷ ጋር አንድ እኩል ናቸው። ፓትራችሁ ላይ ዘይትና ዱቄት በደንብ ካረጋችሁ በኋላ ገልብጣችሁ ኦቭናችሁን ጋል ታደርጉና ከላይም ከታችም እኩል ሎክሼ ከ25 እስከ 30 ደቂቃ ድረስ አብስያለሁ። እንደ የኦቭናችሁ ይለያል፣ እያያችሁ አብስሉ። ከዛ እንደዚህ በስሎ ከወጣ በኋላ በደንብ ከቀዘቀዘ በኋላ ስኳር፣ ወተት፣ ሎሚ ታፈሉና ላዩን ትቀቡታላችሁ። ኮኮናቱን እንዲያጣብቅልኝ ነው እንጂ ሌላ ለምንም አይደለም። ከዛ ኮኮናት ነሰነስኩበት። ሞክሩት። ወዳችኋለሁ። ቻው